የእግዚአብሔር ቃል በኔ ኑሩ የሚል ነው። ከእግዚአብሔር ጋር እንድንኖር ከእግዚአብሔር ጋር እንድንወጣ እግዚአብሔርን እንድንሰማ ከእግዚአብሔር እንድንማር እግዚአብሔር ይርደን። እግዚአብሔርን እንድንሰማ እግዚአብሔር ይርደን። እግዚአብሔር ጋር እንድንወጣ ከእግዚአብሔር ጋር እንድንሄድ እግዚአብሔር ይርደን። እግዚአብሔር ይባርካቸው። ዝማሬ ካለ እህታችን ትከፍታለች፣ እንሰማለን። አለ እስቲ ኦኬ፣ እስቲ ከታች ያላችሁት ጊዜ ዝማሬ ካለ እስቲ እንኮ ዮለሞ እሺ ቆሮንቶስ 16 ቁጥር 1 አንደኛ ወር ሁለተኛ ኦኬ 16 ቁጥር 1 ኦኬ ለሚያምን ስለሚያደርገው የገንዘብ መዋጮ አንድ ምዕራፍ 1 ቁጥር 1 አይደለም። ኦኬ የዚሁ ምዕራፍ ዋናው እንትኑ መደበኛ ትርጉም በጣም የሚመች አድርጎ እየሰጠው ምንድን ነው? ምዕመናንን ለተሰበሰበው የገንዘብ እርዳታ የሚል ነው። ለምዕመናን ስለሚደረገው የገንዘብ መዋጮ ለገላትያ ቤተክርስቲያን በሰጠውት መመሪያ እዚች ጋር ደግሞ ምን ይላል? መሰረት እናንተም እንዲሁ አድርጉ፣ እኔ በሚመጣበት ጊዜ የገንዘብ መዋጮ እንዳያድርግ በየሳምንቱ እሁድ ከናንተ እያንዳንዱ የሚያገኘው ገቢ መጠን እያወጣ ለይቶ ያስቀምጥ። እኔ ወደ እናንተ በሚመጣበት ጊዜ እናንተ የምትመጥሯቸው ሰዎች ያዋጣችሁትን ገንዘብ ይዞ ወደ ኢየሩሳሌም እንዲሄዱ ከሚሸኘው ደብዳቤ ጋር እልካቸዋለሁ። እኔም ማሄድ አስፈላጊ ሆኖ ከተገኘ አብረሆኝ ይሄዳሉ አለ። ይሄ ነው የሚታስተላልፈው መልእክት አለ በዚህ ነገር ላይ። ኦኬ አንቺንም እግዚአብሔር ይባርክ። ያው ይሄን ሁሉ ሌላ ሰዎች እንዲሰማ ነው አንቺም ያሰብሽው። ስለ እርዳታ ያሰብሽው ውስጥ ምን መልእክት ታስተላልፋለሽ? በዚህ ምዕራፍ ላይ ከመልእክተን ሀዲይስነት የሚሆኩ አለቆ ሰገርን አማራኝነት የሚሆኩ አሁን ስለሚመናን ስለሚደረገው የገንዘብ መዋጮ ለጋላትያ አብያተ ክርስቲያናት በሰጠውት መመሪያ ይህንን ቆሮንቶስ ላይ የተናገረው ማን እንደሆነ ኪንኩሮም ጳውሎስ ቆሮንቶስ አንደኛ ሁለተኛ ጳውሎስ የከም መት ዋወናንች ኢየሱስ ክርስቶስ ተከታይ ነበረ ይላል። ይሄ ጳውሎስ መጀመሪያ እግዚአብሔርን ማይሰማ ከባድ ወንበዴና በቃ ባህል የሚጠቀም ነው። ሁሉንም ነገር ባህል የሚጠቀም እግዚአብሔርን የማይሰማ ነው። እግዚአብሔርን የሚወድ ቢሆንም እግዚአብሔርን አይሰማም። ግን እግዚአብሔር ከቀናት በኋላ እግዚአብሔር ጳውሎስን ስለሚወድ ጳውሎስ ላይ መልእክቱን አስቀመጠ። ብዙ መጽሐፎችን እንዲጻፍ አድርጓል። ከሮሜ እስከ ቆሮንቶስ፣ ከቆሮንቶስ ደግሞ ወደ ገላትያ፣ ወደ ፊልጵስዩስ አካባቢ ድረስ ብዙ
መጽሐፎችን ጽፈዋል። እግዚአብሔር ደግሞ ለከሰውን እንደተናገረም እንደ ወንበዴም እንደ ሌባም በቃ በምንም ሁኔታ ውስጥ ያለው ሰዎችን አይጠላም። ለካ ለዚህ ነው እግዚአብሔር ሰውን አይጠላም የሚለው። እግዚአብሔር ለካ ሰውን እንደሚወድ እንደ ጳውሎስ አሁን በጣም ኃይለኛ መሆኑን ደግሞ እግዚአብሔርን ቤት የሚያቃጥል እግዚአብሔርን የማይሰማ የእግዚአብሔርን ሰዎች የሚገድል ነበር። ግን ለካ እግዚአብሔር ይወዳል። ቃል ያለ ሰው ምንም ቢሆን አይጣልም። በምንም ሁኔታ ቢሆንም እግዚአብሔር ይሰበስባል። የእሱን ቃል እንዲያወራ ይናገራል። ጳውሎስ በኋላ ደግሞ ትልቅ አገልጋይ እስከ ሎዶቅያ ድረስ እስከ ወደ ኤፌሶን አካባቢ ወደ ኤፌሶን ሀገር ላይ ያለው ቤተክርስቲያናት 7 ቤተክርስቲያናት ውስጥ አገልጋይ እንዲሆን ቤተክርስቲያንን እንዲተክል እግዚአብሔር መርጧል ጳውሎስን። ከዛ በኋላ የሚመናን የገንዘብ መዋጮ ለገላትያ ቤተክርስቲያን በሰጠውት መመሪያ ምን ይላል? ከበዮን አማናንን ሰበሰመሙኮክ ገላትያ ቤተክርስቲያንን በሰጠውት መመሪያ ጳውሎስ የተከኩሩኮ ገላትያ ቤተክርስቲያን ሆንጋነት የሚሆን ሙልመነት የሚሆን መሰረት በሰጠውት መመሪያ እንዱ አድርጉ። እኔ በሚመጣበት ጊዜ የገንዘብ መዋጮ እንዲያደርግ በየሳምንቱ ይሁድ ከናንተ እያንዳንዱ የሚያገኘውን ገቢ መጠን እያዋጣ ለይቶ ያስቀምጥ። እኔ ወደ እናንተ በሚመጣበት ጊዜ እናንተ የምትመርጣቸውን ሰዎች ያዋጣችሁትን ገንዘብ ይዞ ወደ ኢየሩሳሌም እንዲሄዱ ከመሸኛው ደብዳቤ ጋር ይልካቸዋለሁ አለ። ሜቢ ለደካሞች ሊሆን ይችላል፣ ላጡት ሊሆን ይችላል፣ ለተቸገሩ ሊሆን ይችላል። ገንዘብ ሰብስባችሁ አስቀምጡ ብሎ ለገላትያ ቤተክርስቲያን ጳውሎስ ተናግሯል። ምክንያቱም በኋላ ወንጌላዊ ሆነዋል። ስለዚህ ለዛሬው ፕሮግራም በዚህ አቆማለሁ። እየሰማችሁት የእግዚአብሔርን ቃል ያዳመጣችሁት እግዚአብሔር ይባርካችሁ፣ እግዚአብሔር ይስማችሁ። ህይወታችሁን፣ ስራችሁን እግዚአብሔር ይባርክ። ብዙ ተበዙ ይላለው። ወዳችኋለሁ። ሁሉንም በኮሜንትም በዚህ